ዛሬ ሰውዬ ለምን እንደምወደው ዋናው ምክንያት ነው የምነግራችሁ። እሱም የሊበራሊዝም መድኃኒት ስለሆነ ነው። ሰሞኑን የትንሣኤ በዓልን አስመልክቶ የተናገራትን የሆነች ቪዲዮ ላሳይና ከዛ በኋላ ስለዚህ ሀሳብ ትንሽ እናወራለን። እስከ ተወሰነ ደቂቃ ድረስ ያለውን ዋናውን ሀሳብ የተወሰነ ከስር ሰብታይትል አስቀምጬበታለሁ። ከኋላ ያለውን ሀሳብ እናወራበታለን። This Holy Week, I'm proud to join with Christians across the country and around the world to celebrate the most glorious miracle in all of time, the resurrection of our Lord and Savior Jesus Christ. In his life, Christ displayed true humility. In his death, he modeled true love. And in his resurrection from the tomb, he proved that even death itself will not silence those who place their trust in Almighty God. As it says in Gospel of John, for God so loved the world that he gave his only Son, for whoever believes in him should not perish, but have eternal life. Eternal life, such beautiful words. This Easter, millions of Christians all over the globe will be reminded that because of what Jesus did on the cross, all of us can live every day with hope in God's promise, knowing that in the end, evil and wickedness will not prevail. In the spirit of joy and renewal this Easter, we also celebrate the extraordinary resurrection of faith and religion in America. As I have often said, to be a great nation, you must have religion and you must have God. In churches across the nation on Sunday, the pews will be fuller, younger, and more faithful than they have at any time in many, many years. Religion is growing again in our country for the first time in decades. Happy Easter to all. May God bless you. May God bless the United States of America. Our country is doing so well like never before. Thank you. መጀመሪያ አካባቢ ላይ የተናገረውን ነገር ያው በሰብታይትል አስቀምጫለሁ። እሱን አይታችኋል ብዬ አስባለሁ። እኛ ሀገር ያሉ ማኑፍቃዶች ምናምን የዚህን አይነት ሴርመን የዚህን አይነት እንትን መድረኮቻቸው ላይ ዴሊቨር ያደርጋሉ ወይ? እኔ ራሴ በጣም እጠራጠራለሁ። እና ኦፍኮርስ ዶናልድ ትራምፕ እንደ ማንኛውም ሰው ደካማ ጎን አለው፣ ብዙ እንትኖች ይኖሩታል። ነገር ግን እያወራን ያለነው ስለ አንድ ፖለቲከኛ፣ ስለ አሜሪካ ፕሬዚዳንት ዘመኑ ሙሉ በቅንጦት በድሎት ውስጥ ያሳለፈ ሰው ነው። እንግዲህ ይህን ያህል ስለ እምነት አድቮኬት እያደረገ ያለው ሰብታይትል ካደረግኩበት በኋላ ያለው ሀሳብ ምንድን ነው? ያው ምናልባት ያልተረዳችሁ ሰዎች ካላችሁ እምነት አሁን ላይ አሜሪካ ውስጥ እምነት ሬዘሬክት አድርጓል ወይ ደግሞ እምነት ትንሣኤ ሆኖለታል ያለው እና ወጣቶች፣ ወጣት ሴቶች፣ ወጣት ወንዶች ወደ ቤተ ክርስቲያን አቴንድ ማድረግ ጀምረዋል። እምነትን ወደ አሜሪካ መልሰናል፣ ሰው ወደ እግዚአብሔር እንዲመለስ አድርገናል ካለ በኋላ ደጋግሜ እንደምለው ታላቅ ሕዝብ ለመሆን ግሬት ኔሽን ለመሆን እግዚአብሔርን ልንይዝ ይገባል፣ እምነት ሊኖረን ይገባል ሲል አድምጣችሁታል ብዬ አስባለሁ። ሁሌችን ነገር ይናገራታል። ሊበራሊዝም የእምነት ብቻ አይደለም፣ የስልጣኔም ካንሰር ነው። ካንሰርን እንዴት ነው ትሪት የምታደርጉት? በጨረር ተቃጥሎ ነው የሚጠፋው። ስለዚህ ሊበራሊዝምን እንደዛ ነው ትሪት የምታደርጉት። የሆነ እዚህ ሰሞን አሁንም በዓልን አስመልክቶ በነገራችን ላይ በጣም ብዙ ሜሴጆችን ነው ዴሊቨር ያደርገው ሚዲያ ላይ ብዙ ስለማይሰራጭ ነው። እና አንደኛው ላይ ምን ብሏል? ስለ ሊበራሊዝም አንስቶ ማለት ነው በቃ ከሀገራችን እናጠፋቸዋለን፣ ከሊበራሊዝም ጋር አንደራደርም፣ ከሊበራሊስቶች ጋር አንደራደርም፣ ከነሱ ጋር እነሱን ወደ ጎን ፈቀቅ አድርገን ጉዟችንን ነው የምንቀጥለው። ምክንያቱም አለ ዚያር ክሬዚ እብድ ናቸው፣ ከእብድ ጋር አናወራም ነው ያለው። እና እውነትም ስታስቡ ማለት ሊበራሊዝም ሀሳብ የሚያራምዱትን ስታዩቸው እውነት እብድ ነው የሚመስሏችሁ። የባይደን አድሚኒስትሬሽን፣ የኦባማ አድሚኒስትሬሽን ምን ያክል ለእምነት ጠንቅ እንደነበረ ታውቃላችሁ። በዚህ በኩል ሆሞሴክሹዋል፣ በዚህ በኩል ትራንስጀንደር ወጣቶችና ህጻናትን እንዴት አብዙ ያደርጉ ነበረ። ከዛ ሲቀጥል ሃይማኖትን በጣም ሲገፉ ነበረ። ከዋይት ሀውስ ውስጥ የሚደረጉትን ማንኛውም መንፈሳዊ ፕሮግራሞችን ጠራርገው አስወጥተው ነበረ። ትምህርት ቤት ላይ ምንም አይነት መንፈሳዊ ነገር እንዳይከናወን አድርገው ነበረ። ካማላ ሃሪስም ስልጣን ላይ ብትቀመጥ ኖሮ በጣም የባሰ የከፋ ነበረ የሚሆነው። እና ምንድነው እንደውም እሷ ስትል የነበረው ሃው ዴር ዊ ሴይ ሜሪ ክሪስማስ ብላ ነበረ። እንዴት ምን አይነት ድፍረት ነው ሜሪ ክሪስማስ ምንለው? ማለት የለብንም ነው ሜሪ ክሪስማስ። እና እነዚህ ሊበራሊስቶች ኦልተርኔቲቭ ሀሳብ ያመጡት ምንድነው? ሃፒ ሆሊዴይ። ሜሪ ክሪስማስን ማለት አይቻልም፣ ሃፒ ኢስተር ማለት አይቻልም። ሃፒ ሆሊዴይ ነው ኦልተርኔቲቭ እንትን። ለምንድን ነው ኢንክሉሲቭ አይደለም? እነዚህ ሃይማኖት ባህሎች ሜሪ ክሪስማስ እና ሃፒ ኢስተር ማለት ኢንክሉሲቭ አይደለም፣ ሁሉንም አያካትትም በማለት ማለት ነው። አሁን ይኸውላችሁ ኢሮፓውያንን እንደዛ ወደ እንዲህ በጉልበታቸው እስኪንበረከኩ ድረስ እንዲህ ወገባቸውን እየመታ ያለው ነገር ምንድን ነው ካላችሁ ሊበራሊዝም ነው። ሌላ ምንም ነገር የለም። በቃ ግራ ዘመሞቹ ፖለቲካውን ተጠናወቱት፣ ሙሉ በቃ ኢንቬድ አደረጉት።
አሁን ይኸው የኢሮፕ አይደንቲቲዋ እየጠፋ ነው ሙሉ ለሙሉ ማለት ነው። አሁን ሰሞኑን ትንሽ መነቃቃት ጀምረዋል። አዲስ እንቅስቃሴዎችን እየጀመሩ ነው። ምናልባት እንግዲህ ሊነሱ ይችላሉ። አሜሪካ ላይ ግን የወላችሁ አሁን በቃ አሜሪካን የታደጋት ምንድን ነው? ቀኝ ዘመሞቹ ሪፐብሊካኖቹ ስቲል ባላንስ ላይ ስላሉ ነው፣ ስቲል ፓወሩ ስላላቸው ነው እንጂ ቀጣይ የእሷን መጣፈንታ እንደዛ ነበረ የሚሆነው ማለት ነው። እና ይሄ ሰውዬ ወደ ስልጣን ከመጣ በኋላ የተናገረው ነገር ዝም ብሎ እንትን አይደለም፣ ፕሮፓጋንዳ አይደለም። ዳታ፣ ትክክለኛ ዳታ ሌላ ጊዜ ልናወራ እንችላለን። ቤተክርስቲያን ውስጥ አቴንድ የሚያደርጉ ሰዎች ቁጥራቸው በጣም ጨምሯል። ወጣቶች አሁን ላይ በጣም ለመንፈሳዊ ነገር በጣም መነቃቃት አሳይተዋል። መጽሐፍ ቅዱስ ሽያጭ በጣም ነው ቡም ያደረገው እሱ ስልጣን ላይ ከመጣ በኋላ ነው የምላችሁ። በመሀል መብራት ሄዶብኝ ነው፣ በዛ ላይ ደግሞ ጥቁር ነኝ። በቃ ከዚህ በኋላ ቶታል ያታዩኝም፣ በድምፅ እንቀጥላለን። ዋይት ሀውስ በአሁኑ ሰዓት ማለት ነው ሊትራሊ ባለፈው እንደነገርኳችሁ ቸርች መባል ይችላል። በቃ በመንፈሳዊ ፕሮግራሞች ተጨናንቋል። ዋይት ሀውስ ውስጥ አዲስ ኦፊስ ከፍቷል፣ በነ ፓስተር ፖላ ዋይት የሚመራ ማለት ነው። አስቡት፣ ይሄ ኦፊስ ስራው ምንድን ነው? ሃይማኖትን መጠበቅ ብቻ ነው። በቃ አገሪቱ ውስጥ እምነትን መጠበቅ ነው። ህዝቡ ወደ እምነት እንዲመለስ ማድረግ ነው። ይሄ ሁሉ እንግዲህ እያደረገ ያለው አንድ ፖለቲከኛ፣ አንድ ፕሬዚዳንት ነው። ይህ ብቻ አይደለም። በማንኛውም የፌዴራል የመንግስት መስሪያ ቤቶች ውስጥ መስቀል እንዲችሉ፣ መጽሐፍ ቅዱስ እንዲጠቀሙ፣ መንፈሳዊ ፕሮግራሞችን እንዲያደርጉ ሁላ ፍቃድ ተሰጥቷቸዋል። እነዚህ ሁሉ እርምጃዎች እንግዲህ ምን ለማድረግ ነው? አገሪቱን ከሊበራሊዝም ወይም ደግሞ ከነዚህ ከግራ ዘመሞች ለመጠበቅ ነው።